ዛሬ ለመጀመሪያ ጊዜ አዲሱ ቤት ያደርኩኝ። እናንተ አዲስ ቤት ውስጥ ግን ለመጀመሪያ ቀን ማደር እንዴት ነው የሚያስፈራው? በተፈጥሮ የኔ ቤት ውስጥ ብቻ የማደር በጣም የምፈራ ሰው ነበርኩኝ። ከብዙ መታገል በኋላ ነው መፍራት ያቆምኩት። እውነት ለመናገር ዛሬ በጣም ስፈራና ቁጭ ብዬ ያደርኩት ቤቱ አዲስ ስለሆነ ብቻ ሳይሆን መጋረጃም ስላልተሰቀለበት ነው። ቤት ደግሞ ያለ መጋረጃ እንዴት እንደሚያስጠላም እንዴት እንደሚያስፈራም ታውቃላችሁ ብዬ ነው ማስበው። በዚህ ሁኔታ ቤቱ እያስጠላኝ መቆየት ስለማልችል መጋረጃ የሚሰሩልኝን ሰዎች ቤት ድረስ ቀጥሬያቸዋለሁ። እነሱም ደርሰዋል። መጋረጃ ቀለልኝ ስለሆነ በጣም ነው ደስ ያለኝ። ምክንያቱም ቤትን ቤት የሚያደርገው ትልቁ ነገር መጋረጃ ነው ብዬ ነው ማስበው። በዛ ላይ ደግሞ የመረጥነው ጨርቅ እንዴት እንደሚያምር የጨርቁ ኳሊቲ ደግሞ ከምነግራችሁ በላይ ነው ደስ የሚለው። ከቤቴ ጋር ደግሞ ግጥም ነበር ያለው እንዴት እንደሚያምር በእውነት ነው ምላችሁ። ቤቴን እንዴት እንደቀየረውና እንዳሳመረው መመልከት ትችላላችሁ። ቤቴን እንደዚህ ፏ ያደረጉልኝ በሚገርም የመጋረጃ ስራቸው የሚታወቁት ሰሚር መጋረጃዎች ናቸው። አካውንታቸውን ከታች ሜንሽን አደርግላችኋለሁ። የትኛውም አይነት የመጋረጃ ስራ ኮንታክት አድርጓቸው። እወዳቸዋለሁ። ባይ